በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጽና። በርቱ የሚለው ነገር አብላጫው ድካም ሊኖር ስለሚችል ነው በርቱ የሚለው ቃል የተጻፈው። ድካም ባይኖር በርታ አይባልም አይደል? እኛ ስለኛ ድካም ስናስብና ስናወራ የሚገርማችሁ ነገር እኛ ስለኛ ድካም ስናስብ እና ስናወራ ለምን እንደሆነ ይገርማል። እግዚአብሔር ስለ ራሱ ብርታት ይናገራል ብሎ ስለ ደካማው ደከመኝ ስላለው ሰው መናገር ትቶ እግዚአብሔር ስለ ራሱ ይናገራል። ስለ ራሱ ብርታት ይናገራል። ስለ ራሱ ጉልበትና አሸናፊነት ይናገራል። ኦ ሃሌሉያ! እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ሌላ ክፍል ላይ ይህንን ነገር መረዳት እንድንችል በዮሐንስ ወንጌል ምዕራፍ 16 ላይ የምናየው ቃል አለ። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ተመሳሳይ ነገር እንማራለን። ምዕራፍ 16 የዮሐንስ ወንጌል ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ ይልና ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። እንዴ! እኛ እኮ የምንነግርህ ስለኛ መከራ ነው እንጂ ስላንተ ማሸነፍ አይደለም። እግዚአብሔር ስለኛ መከራ በነገርነው ቁጥር፣ ስለኛ ድካም በነገርነው ቁጥር፣ ስለኛ አለመቻል በነገርነው ቁጥር የእግዚአብሔር መልስ ስለሱ መቻል፣ ስለሱ ብርታት መናገር ነው። ይገርም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፋለሁ ብሎ የራሱን ነገር ያውጃል። የሱ አሸናፊ መሆን ከኛ ድካም ጋር ምን ግንኙነት አለው? አሁን እዚህ የራበው ሰው ቢኖር እኔ ጠግቤ ቁርሴን በልቼ ከሆነ የኔ ቁርሴን ጠግቦ መምጣት ለዛ ሰውዬ ምንድን ነው የሚፈጥረው? በእግዚአብሔር በኩል ግን እንደሱ አይደለም። ዛሬ በጣም ሁላችንም ተጽናንተንና በርትተን እንደምንመለስ በደንብ ነው ማምነው።